ለመሆኑ አሁን በምስሉ ላይ የምታዩት ቦታ እኛ ከምንኖርባት ምድር ላይ ያለች ይመስላችኋል? ወይንስ በሆሊውድ የሳይንስ ልቦለድ ፊልሞች ላይ የምናያት ሌላ የተለየች ፕላኔት? ብዙዎቻችሁ አቫታር የተሰኘውን የሲኒማ ጥበብ ድንቅ ስራ ሳታዩ አትቀሩም። በዚያ ፊልም ላይ ፓንዶራ በተሰኘችው ምናባዊ ፕላኔት ላይ በአየር ላይ የተንጠለጠሉ ግዙፍ ተራሮችን አይተናል። ነገር ግን የአስደናቂ ዓለም ሙሉ በሙሉ ከሰዎች ምናብ ብቻ የመነጨ አይደለም። ዳይሬክተሩ ጄምስ ካሜሮን ያንን ዓለም ለመፍጠር መነሻ ያደረገው እዚህ እኛ ምድር ላይ የሚገኝን አንድ እውነተኛና እጅግ አስገራሚ ቦታ ነው። ዛሬ በማዕዘነ ዓለም ወደ ምስራቅ እስያ እንጓዛለን። በቻይና ሁናን ግዛት ውስጥ ወደሚገኘውና ከተፈጥሮ ሕግጋት ውጪ በአየር ላይ ተንጠለጠሉ ወደሚመስሉት የቻንግጂ ተራሮች። ለመሆኑ እነዚህ ከ3000 በላይ የሚሆኑ የድንጋይ ምሰሶች እንዴት ሊፈጠሩ ቻሉ? ከጀርባቸውስ ምን አይነት ምስጢራዊ ታሪኮች ተደብቀዋል? አብራችሁን ቆዩ። ይህም ቦታ ለተመለከተ ሰው መጀመሪያ በአእምሮ የሚመጣው ጥያቄ ይህ እንዴት ሊሆን ይችላል የሚል ነው። እነዚህ ቀጫጭንና ረጃጅም የድንጋይ ማማዎች አንዳንዶቹ ከግማሽ ኪሎ ሜትር በላይ ወደ ሰማይ የተሰቀሉ ናቸው። ታዲያ እንዴት ሳይናዱና ሳይወድቁ ለዘመናት ጸንተው ሊቆሙ ቻሉ? የሳይንስ ሊቃውንት እንደሚናገሩት ከሆነ የዚህ ቦታ ታሪክ የሚጀምረው ከዛሬ ከ380 ሚሊዮን ዓመት በፊት ነው። በዚያ ዘመን ይህ አሁን የምናየው ተራራማ ቦታ ሙሉ በሙሉ በውቅያኖስ የተሸፈነ ነበር። በባህሩ ወለል ላይ ለብዙ ሚሊዮን ዓመታት የተከማቹ አሸዎችና የድንጋይ ስብርባሪዎች ወደ ኳርትዝ ሳንድስቶን ተቀየሩ። ከዚያም የምድር ንጣፎች ሲንቀሳቀሱ የባህሩ ወለል ቀስ በቀስ ወደ ላይ ተገፋ። ውቅያኖሱ ጠፍቶ ቦታው ወደ የብስነት ተቀየረ። ነገር ግን ድንቁ ነገር የተፈጠረው ከዛ በኋላ ነው። ለሚሊዮን ዓመታት የጣለው ከባድ ዝናብ፣ የበረዶ መቅለጥና የንፋስ መሸርሸር ድንጋዮቹን መቦርቦር ጀመሩ። ድንጋዩ ጠንካራና በቀላሉ የማይሸረሸር የኳርትዝ ዝርያ በመሆኑ ውሃውና ንፋሱ በመካከላቸው ያሉትን ለስላሳ ክፍሎች ብቻ እየሰረሰሩ ወደ ታች ወሰዷቸው። በዚህም ምክንያት በመካከላቸው ያሉት ሸለቆዎች እየጠለቁ ሄዱ። ጠንካሮቹ ክፍሎች ግን እንደ ምሰሶ ወደ ሰማይ አቅጥጠው ቀሩ። ዛሬ በቻንግጂያጂ ውስጥ ከ200 ሜትር በላይ ቁመት ያላቸው ከ3000 በላይ የድንጋይ ምሰሶዎች ይገኛሉ። ይህ ተፈጥሮ በሚሊዮን ዓመታት የሰራቸው ታላቅ የቅርጻ ቅርጽ ጥበብ ነው። የቻንግጂያጂን እውነተኛ አስማት ለማየት ግን የአየር ሁኔታው መቀየር አለበት። በዚህ አካባቢ ዝናብ ከጣለ በኋላ ወይም በማለዳ ጥቅጥቅ ያለ ጭጋግ ሸለቆቹን ሙሉ በሙሉ ይሸፍናቸዋል። በዚህ ጊዜ ወደ ተራራው የተመለከተ ሰው አይኑን ማመን ያቅተዋል። የተራሮቹ የታችኛው ክፍል በጭጋግ ስለሚሰወር የድንጋይ ምሰሶዎቹ ጫፎቹ ብቻ በነጩ ጭጋግ ላይ ተንሳፈው ይታያሉ። ልክ በሰማይ ላይ የተተከሉ የደመና ደሴቶች ይመስላሉ። ይህ አስደናቂ እይታ ነበር የሆሊውዱን ዳይሬክተር ጄምስ ካሜሮንንና የፊልም ቡድኑን ማርክ የወሰደው። በ2008 ዓ.ም የፊልሙ ዲዛይነሮች ወደዚህ ቦታ በመምጣት ለበርካታ ቀናት ፎቶግራፎችና ቪዲዮዎችን ቀርጸው ነበር። በፊልሙ ላይ ሃሌሉያ ማውንቴንስ ተብለው የሚጠሩትን በአየር ላይ የሚንሳፈፉ ተራሮች ሙሉ በሙሉ የዚህ ቦታ ነጸብራቅ ናቸው። ይህን ተከትሎ የቻይና መንግስት በፊልሙ ላይ ለቀረበው ክብር ሲል በፓርክ ውስጥ የሚገኘውንና 1080 ሜትር ርዝመት ያለውን ሳውዘርን ስኬይ ኮልሞን የተባለውን ግዙፍ ምሰሶ ስሙን በይፋ ወደ አቫታር ሃሌሉያ ቀይሮታል። ዛሬ ይህ ተራራ በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ሰዎችን ቀልብ እየሳበ ይገኛል። ቻንግጂያጂ የተፈጥሮ ድንቅ ብቻ አይደለም፣ የሰው ልጅ የኢንጂነሪንግ ጥበብ የታየበት ቦታ ነው። ይህንን አስፈሪና ውብ ተፈጥሮ ቱሪስቶች በቅርበት እንዲያዩት የተሰሩ ግንባታዎች ራሳቸውን የቻሉ ጉድ ናቸው። በመጀመሪያ የባይሎንግ ሊፍትን እንመልከት። ይህ ሊፍት የመቶ ዘንዶች ሊፍት ተብሎ ይጠራል። በአንድ ግዙፍ የድንጋይ ምሰሶ ላይ ተለጥፎ የተሰራ ሲሆን ሙሉ በሙሉ በግልጽ መስታወት የተሸፈነ ነው። ቁመቱ 326 ሜትር ሲሆን በዓለም ላይ ረጅሙና ከባዱ የውጭ አካባቢ ሊፍት ተብሎ በጊነስ ቡክ ተመዝግቧል። በዚህ ሊፍት ውስጥ ገብተው ወደ ላይ ሲወጡ በሰከንዶች ውስጥ መላው የድንጋይ ደን ከእግሮ ስር ሲዘረጋ የሚሰማው ስሜት ድንቅ ነው። ነገር ግን ይህ ብቻ አይደለም። ይበልጥ ልብን የሚያጠፋው ግንባታ የቻንግጂያጂ የመስታወቱ ድልድይ ነው። በሁለት ግዙፍ ገደሎች መካከል የተዘረጋው ይህ ድልድይ 430 ሜትር ይረዝማል። ከምድር ወለል ደግሞ 300 ሜትር ከፍታ ላይ ይገኛል።
የድልድዩ ወለል ሙሉ በሙሉ ከወፍራም መስታወት የተሰራ በመሆኑ በላዩ ላይ ሲራመዱ ከስር ምንም ድጋፍ የሌለ ይመስላል። ብዙ ቱሪስቶች ፍርሃታቸው አሸንፏቸው በጉልበታቸው ሲሳቡና ግድግዳውን ሙጥኝ ሲሉ ይታያሉ። ይህ ድልድይ ለአንዳንዶች የደስታ ለብዙዎች ግን የከፍታ ፍርሃት መፈተኛ ነው። ከብሔራዊ ፓርኩ ጥቂት ራቅ ብሎ ደግሞ ሌላ አስደናቂ ተራራ ይገኛል፣ የቲያንመን ተራራ። ይህ ተራራ በዓለም ዙሪያ ወደ ሰማይ የሚወስደው በር በመባል ይታወቃል። በተራራው መሃል ላይ ከፍተኛ የሆነ የመናድ አደጋ ተከስቶ የተፈጠረ አንድ ግዙፍ የተፈጥሮ ዋሻ አለ። ይህ ዋሻ ልክ ወደ ሌላ ዓለም የሚወስድ ትልቅ በር ይመስላል። ወደዚህ በር ለመድረስ ቱሪስቶች የሰማይ ደረጃ የተባሉትን 999 ደረጃዎችን በእግራቸው መውጣት አለባቸው። በቻይና ባህል 9 ቁጥር የዘላለማዊነትና የደስታ ምልክት በመሆኑ ደረጃው 999 ተደረገ። ይህ የሰማይ በር በርካታ ጀብደኞችንም ይስባል። ክንፍ የመሰለ ልብስ የሚለብሱ በረራ አድራጊዎች በዚህ ጠባብ ዋሻ ውስጥ በከፍተኛ ፍጥነት በመብረር ሕይወታቸውን ለአደጋ አጋልጠው አስደናቂ ትዕይንቶችን አሳይተውበታል። ወደ ተራራ የሚወስደው መንገድ ራሱ ሌላ ድንቅ ነው። የ99 ኩርባዎች መንገድ ይባላል። በገደሉ ላይ ተጠምዝምዞ የተሰራው ይህ መንገድ በዓለም ላይ ካሉ እጅግ አደገኛና አስደናቂ መንገዶች አንዱ ነው። በተጨማሪም ተራራው ላይ ለመድረስ የሚያገለግለው የኬብል መኪና 7.4 ኪሎ ሜትር በመጓዝ በዓለም ላይ ረጅሙ የተራራ የኬብል ጉዞ ተብሎ ይታወቃል። የቻንግጂያጂ ተራሮች ተፈጥሮ ምን ያህል ምስጢራዊና ድንቅ መሆኗን የሚያሳዩ ሕያው ምስክሮች ናቸው። በሚሊዮን ከሚቆጠሩ ዓመታት የውቅያኖስ ወለልነት ዛሬ ወደ ሰማይ ወደሚወጡ የድንጋይ ማማዎች የተቀየረው ይህ ቦታ የሰው ልጅ ምናብ ማበልጸጉን ቀጥሏል። ፊልም ሰሪዎችን አነሳስቷል፣ ጀብደኞችንም ፈትኗል፣ ተጓዦችን ደግሞ በተፈጥሮ ታላቅነት እንዲደመሙ አድርጓል። ምናልባት አንድ ቀን ይህንን ድንቅ ቦታ በአካል ጎብኝታችሁ በጭጋጉ መካከል የመራመድ ዕድል ታገኙ ይሆናል። የዛሬ ማዕዘን ዓለም ዝግጅታችን ይህንን ይመስል ነበር። ለመሆኑ እናንተ በዚህ የመስታወት ድልድይ ላይ ለመራመድ ድፍረቱ አለኝ ትላላችሁ ወይንስ በአየር ላይ የተንጠለጠሉትን ተራሮች ከሩቅ ማየት ይሻላል? ሐሳባችሁን በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲደርስ ደግሞ ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ማራኪና ምስጢራዊ ታሪኮች ሁልጊዜ ለማግኘት ቻናላችንን ሰብስክራይብ አድርጉ። በቀጣይ በሌላ አስደናቂ ታሪክና ቦታ እስከምንገናኝ ቸር ያቆየን።